ልስራበት አጨቅጭቀኝ ይፋልኝ መልቀቀም ዶክመንቴ ስጭኝ ዶክመንቴ ሳልስ ወር በፊት ማሳወቅ ነበር የምን 3 ወር ነው በቃ እኔ 3 ወር መታገስ አልፈልግም እዚህ መምጣትም አልፈልግም ለምንድን ነው የምከስሽ ዶክመንት ከለከለችኝ መሰራበት በልና ክሰሰኝ አረ ለምንድን ነው የምከስሽ ቆይ ለምን በቃ መስራት አልፈልግም በግድል ታሰሪ ነው መምጣት እኮ ሲጀመር አልመጣም ከፈለግሽ ራሱ ዶክመንቴ የምታስጭ እኔ ሌላ ቦታ ስራ መስራት ፈልጋለሁ ተናድጄ ነው ያልኩት እንደዛ ያልኩት ሲጀመር ለምን ስትናደጂ ውለሽ ለምን አታርም ባለፈው ያወራሁት ስሜታዊ ሆኜ ምንድነው ስሜታዊ የምትሆኚው ተናድጄ ነው እሷና እኔ የተደራረስንበት መንገድ አለ ገባክ አይደለ አንተ ምንም በተደራረሽ ቢያንስ አይደለም ምንም በተደራረሽ እኮ ማለት ነው ይክሩ ሌላ ነገር አለ ምን ያው መጨቃጨቁን አይደለም ግን አሁን ስለጀሙ አይደለም አንዴ ልንገርሽ ምንም በሷ ብትናደጂ እኔ ላወራሽ አይመጣሁት ክብር ሊኖርሽ ይገባል ቤትሽ ድረስ መጥቻለሁ በሰዓት ነው የመጣው ለምንድን ነው ከማሰጪ ጋር አይደለም ንግግር ታኔ ጋር እሺ ዶክመንት ውስጥኛ እኔ መስራት አልፈልግም እኮ መስራት አልፈልግም ስጭኝ ለምንድን ነው ማሰጪኝ ቆይ እማቲ ለምንድን ነው ማሰጪኝ በእናትሽ ስጭኝ ለምንድን ነው ማያገባት በቃ መስራት አልፈልግም እንግዲህ ታዲያ ሰብሬ ልግባ ልውሰድ ሰብሬ ልውሰድ ለምንድን ነው ሰብረው እኮ ስጭኝ በቃ በጸባይ እሺ በጸባይ ስጭኝ እሺ ዶክመንቴ ስጭኝ እኔ መስራት ፈልጋለሁ ሌላ ቦታ ካንቺ ጋር መቀጠል አልፈልግም እንዲህ በቃ ብር ስጭኝ ብር ስጭኝ ስጭኝ ዶክመንቴ ነው ሰርኩ ሌላ ቦታ እጄን ስመው ነው የሚቀበሉት ይሄው ቀጥላ ብላው ብሩ ነው ወረወርሽ ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አላችሁ እግዚአብሔር ይመስገን በጣም ደህና ነኝ እናንተም በያላችሁ በሰላማችሁ ብዝት ይበልን ያው እንግዲህ ዛሬ የመጣሁበት ምክንያት የተለቀቀውን ቪዲዮዎችን እያያችሁ ነበር ሰሞኑን ትልቅ ማውን ነገር የሆነ ውስብስብ የሆነ ነገር ተፈጥሯል እንዴት እንደሆነ አላውቅም ማላውቀው ሰው የሆነችብኝ ስለነበረ ይክሩ ማለት አላውቅም እኔ ጀሚላን በዚህ ልክ ትናገራታለች ብዬ አስቤ አላውቅም ምክንያቱም አንድ ሴት ቆሞ ቀር ስትባል የሚሰማ ስሜት አለ ታውቃላችሁ ሴት ናት ይክሩ ሴት ናት ከሴትም በላይ ደግሞ ጀሙ እህቷ ናትና እንዲህ ስትላት ምናምን በጣም ከፍቶኝ ነበርና ቤተሰብ ለዛ ነው እኔ ራሴ ስሜታዊ ሆንኩኝ በመሃል ይክሩን ያው በሰላም ላወራት ነበር ቤቷ ያድኩት ግን ቦታ አልሰጠችኝም ከቁም ነገርም አልቆጠረችኝም ይክሩ ይሄን አይል እኔ ማለት የሥራ አጋራ ነኝ ጓደኛዋ ነኝ በቃ እንደ ቤተሰብ ነን ቢያንስ እንኳን የሩቅም ቢሆን ቤተሰብ ነን ግን እንዲህ ይፈጠራል ብዬ አስቤ አላውቅም እኔ ለኔም ግራ ስለገባኝ ነው እንግዲህ ቪዲዮ እንዳያችሁ ነው ጀሙ ያው ነገር ተፈጥሮ ጀሙን አረጋግቻት ይክሩን ደግሞ ቀስ ብዬ ላወራ ስለ ነገሩ ሲሄድ ምን አገባ ገደል ግባ እንደዚህ አይነት ነገር ከሷ ማይጠበቅ ነው እንዴት ነው ሰው ላወራ በክብር ላወራችሁ ቤት ድረስ መጥቶ እንደ ቆሻሻ ምን አገባ አንተም ገደል ግባ ከሷ ጋር ምናምን ነው ወዘተ ምናምን አያስፈልግም እኮ እንደዚህ አይነት ነገር ትልቅ ልጅ ናት እሷ እንደዚህ ባታደርግም ምን ችግር አለው እኔ ላወራት ነው በስተክል 5 ደቂቃ ነው ያልኩት በቃ 5 ደቂቃውን ስጭኝና አውርተን ከዛም በኋላ መደረግ ያለበት እንለያያለን ግን እሷ ይከዚ ላወራ አልፈልግም ገደል ግባ አንተም ከሷ ጋር አብራችሁ እንትን በሉ ምናምን ከፈለክ ሂድና አግባት ምን ማለት ነው እንደዚህ አይነት አግባት ምናምን ማውን ነገር ነው እኔ በዚህ ልክ እንዲህ ትሆናለች ብዬ አስቤ አላውቅም ቤተሰብ እኔ በጣም ነው የተቀየምኩት እና ዛሬ መጣበት ምክንያት ሌላ ነገር አለ በቃ ይሄን ነገር መፍታት ፈልጋለሁኝ እንደማንኛውም ሰው በቃ እኔም ሌላ ነገሮች መግባት እንደዚህ መቀጠልም አልፈልግም ከሷ ጋር ብዙ ነገሮች ውስጥ መግባት አልፈልግም በቃ እሷን በክብር ሄጄ ያው ስራ ቀጥራኛለች ስራ እንደማልሰራ ነግሬያታለሁ ሲጀመርም እንደዚህ ሆና ራሱ መቀጠል አልችልም እንዴት ነው አንድ ሰው እንደ ቆሻሻ እየተደረገ ዝቅ ብሎ የሚሰራው እኔ በዚህ ልክ በጣም ነው ሼም ነው ለጭንቅላት መምራት ትክክል አይደል እንዴ ማሰብ አለባት ቢያንስ ትልቅ ልጅ ናት ታላቂና ቢያንስ እንኳን ይሄ ነገር ማሰብ አለባት መገንዘብ አለባትና ዛሬ ሱቅ ሄዳለሁኝ ያው ጧት ነው ሱቅ ሄዳለሁኝ መልቀቂያ ነው ፈልገው ዶክመንቴ ይዛለው ኦሪጂናል ዶክመንቴ ነው እንጂ ኮፒ ቢሆን እግሬ ራሱ እዛ አይረግጥም ታውቃላችሁ ቤተሰብ እና ኦሪጂናል ዶክመንቴ ነው ስጄ እኔም ሌላ ስራ መስራት መፈለግ ስላለብኝ ዶክመንቴ ልቀበላት ሌር ነው ያው እሷ ትከፍታለች ብዬ አስባለሁ በጧት ነው እንግዲህ ያው እሷ ትመጣለች ብዬ አስባለሁ ሱቅ ካለች ከሌለች ደግሞ ማቲ ልትኖር ስለምችል ቢያንስ ዶክመንቴን ተቀብዬ ያው እዛ ያለው ነገር ቤተሰብ አውርቻችሁ በቃ ከዚህ በኋላ እዛ እንደማልሰራና እዛ እንደማልቀጥል ለነግራችሁ ነው ቤተሰብ የሚፈጠረው ነገር አላውቅም ብቻ እኔ ትዛዞች አሉብኝ ግን ያን ትዛዝ አላውቅም በቃ እንዲሆነ ነገር ታደርገው እኔ ቆሻሻውኝ መስራትም ስለማልፈልግ ነው የወጣውን ትዛዝ ሰጣታለሁኝ ገንዘቤን ተቀብዬ ዶክመንቴ ተቀብዬ እንለያያለን ብዬ አስባለሁ ከዚህ በኋላ እንደዚህ አይነት ጉዳዮች አልገባም ብዬ አስባለሁ ቤተሰብ በቃ የትም እንዳትሄዱ እወዳችኋለሁ ቤተሰብ ላይክ ሰብስክራይብ አድርጉልኝ ያው አይከፈልበትም በቃ ሰብስክራይብ አድርጋችሁ እኛንም አሳድጉን እወዳችኋለሁ በጣም ነው ማከብራችሁ በቃ እዛ እንገናኛለን
ናቸው። በቃ ቤተሰብ እንግዲህ ያው ሲደርሻለኝ እሷ ናት መሰለኝ ያለችው ማለት አላውቅም። ያው ጠዋት እሷ መከፍተው እያስባለኝ እስቲ ራሷ አለች። ሰላም እንዴት ነሽ? ይቅርታ እማቲ ዶክመንት አለኝና ልወስድ ነበር። ስራ የመልቀቂያውን ስራ ዶክመንት ወስድ ነግሬሻለሁ። ባለፈው ምንም ተቀምጠን የምናወራው ነገር የለም። እማቲ ባለፈው ስሜታዊ ሁኜ ነው ያወራሁት። ተረጋጋ። ስጪኝ። ረፊ አንቺ ምን አገባሽ? አፍሽ ቁጭ በይ። ምን አገባሽ አንቺ? ዶክመንቴን ትስጠኝ። እንዴ ትርፍ ቃል ምናምን እንዳትናገሪ። ተረጋጋ። ቁጭ በይ። ሚዲያ ይዤ ነው የመጣሁት። አሁንም ክፉ ነገር ልናገር አይደለም መልቀቄን በግልጽ ልነግራቸው ነው የመጣሁት። ሲጀምርና ቤተሰብም ያውቃሉ። ስራ ባለፈውም ነገር ችግር የለውም። ሚዲያውም ይኖር ገባክ? ምንድነው የምናወራው? እኔና አንቺ ደግሞ እናንተ እናውራ። ባለፈው ያወራሁት ስሜታዊ ሆኜ ነው። ምንድነው ስሜታዊ የምትሆኚው? ተናድጄ ነው። እሷና እኔ የተደራረስንበት መንገድ አለ። ገባክ አይደለ? አንተ ምንም ብትደራረሽ ቢያንስ አይደለም ምንም ብትደራረሽ እኮ ማለት ነው ይክሩ ሌላ ነገር አይደለም። ምን ያው መጨቃጨቁን አይደለም ግን አሁን ስለጀሙ አይደለም። አንዴ ልንገርሽ ምንም በሷ ብትናደጂ እኔ ላወራሻ የመጣሁት ክብር ሊኖርሽ ይገባል። ቤትሽ ድረስ መጥቻለሁ። በሰዓት ነው የመጣኸው አንተ። በጣም ብትናደጂ ራሱ መረጋጋት አለብሽ። ቢያንስ ክብር ሊኖርሽ ይችላል። እኔ ቤት ድረስ መጥቼ ልታናግሪ ራሱ ቀና ቦታ እኮ አልሰጠሽኝ። ሚክሮ ታውቂያለሽ። በምን አይነት መንገድ ነው አንተ የምትረዳው? በቃ አላውቅም። እኔ ተናድጄ ደግሞ ሰውን ማውራት አልችልም። ታውቃለህ አንተ ባህሪ። እኔ እኮ ላረጋጋሽ ፈልጊያለሁ። በቃ ላወራሽ 5 ደቂቃ አልኩሽ። 5 ደቂቃ ሰጥተሽ ካልፈለግሽ እኮ እኔም በቃ ስራዬን መልቀቅ ፈልጋለሁ። አልፈልግም ካንቺ ጋር ስራህን ለምንድን ነው የምትለቀው? በቃ አልፈልግም። ቀጣይስ የኔ ነገርስ ቀጣይ ጀሙን እንደዛ ቆሙ ቀር እኮ አይባልም ለሴት ልጅ ታውቂያለሽ። እኔማ እሷ እንጨርሰዋለን። ለሱ ይኸው አይደለም አይ ህዝብ ፊት አይደለም አንቺ ምንም እህትሽ ናት። ደግሞ አማርኛውን ነው የተጠቀምኩት። በቃ አይደለም እህትሽ ናት። እኔ በእናንተ መሀል ማለት ነው በቅርብ ነው የመጣሁት። ግን ጀሙን ምን ያህል እንደቀረብኳት አውቃለሁ። አንቺንም እንደቀረብኩት ያህል እሷም ቀርበታል። ያለችበት ሁኔታ ምናምን አውቃለሁ። ግን አብራሽ ያው ሁሉ ጊዜ አሳልፋሽ አይደለም አልገባም። ግን ቀጣይ ተረኛው እኔ ነኝ። ምንም የሆነ ነገር ቢፈጣ እኔንም እንደቁም ነገር ለምን እንደዛ ትላለህ እንዴ? አረቂ ክሩ በእናትሽ ተይ። እሷ ምን አደረገችሽ? ስለነገረችሽ እኔና ጀሙ ማለት ትግባ ሚኪ አልገባውም እኮ ግን እኔ ላናግርሽ ነው ደውላ ጠራችኝ። በክብር እሷ እንኳን ደውላ ጠራችኝና አወራችኝ። አረጋጋሁት። እሷን አረጋግቻ አንቺ ጋር በመጣ አንቺ ምን ፈለግ አንተም የሆነ ገደል ግባ ምንድነው እንደሚያስብል ነገር እኮ የለም እኮ ተናድጄ ነው። የተናደደ ሰው ብዙ ነገር ይላል። ሲጀመር ትልቅ ሰው ነሽ። ምንም ብትናደጂ ታውቂያለሽ። መደረግ ያለበትን ነገር ታውቂያለሽ። ምንም እንትን ማለት አለ። ወረቀቱን አሰጠ። ለምን ረማሰጪኝ? ቤተሰብ እያያችሁ ነው። እኔ ማንንም ማየት ይችላል። እማቲ እኔ በግድ መውሰድ አለብኝ? አልሰጥም። ለምን ነው በግድ የምትወስደው? እኔ እኮ ኦሪጂናል ዶክመንት እዚህ ስለሆነ ነው እንጂ እኮ በግድ የምትወስደው ስራ ያው ለአንድ ሰው ሊለቅ ሲል ከ3 ወር በፊት የማሳወቅ ግዴታ አለበት። በጣም ነው ማሳወቅ ይሻል። ያወርኛ እንቶ አሁን ከሰማው ወይ እኔ እንደማደርግም አላውቅም። ቤተሰብ እንግዲህ እንዳያችሁት ነው። እኔ በቃ መልቀቅ እንዳለብኝ ልነግራት ነው የመጣሁት። ግን ልትቀበለኝ አልቻለችም። ለምን እንደሆነ አላውቅም። ዞሮ እኔ እዚህ መስራትም አልፈልግም። ምክንያቱም ነገ እኔ ጣፋንታ ምን እንደሆነ ምናምን አላውቅም። እኔ ኦሪጂናል ዶክመንት እዚህ ስላለ ነው እንጂ ኮፒ ምናምን ቢሆን ምን አገባኝ። ይቅር ሲፈልግን ሌላ ስራ እንኳን እንዳልሰራ የገበያዬ ነው በቃ መሰራበት ነገር ስለሆነ ቆይታ ትጨርስና እኔ ዶክመንቴን ይዤ እሄዳለሁ። ከዚህ በኋላ እዚህ መረስም አልፈልግም። ብቻ ታናገር ከስተመር እስከዛ ድረስ ግን ለህይወት ትልቁን ትምህርት ልምከርህ። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ሁሉት ወልቅ። እሺ አንድ ዶክመንቴን ሰጥኛለሽ አሰጥኝ። ለኔም ስራ ነው እንጀራዬ ስለሆነ አሁን መልቀቅ ነው የምትፈልገው? መልቀቅ እፈልጋለሁ። በቃ ሜዳ ዶክመንቴን ስጭኝ። ዶክመንቴን ሳልሽ ወር በፊት ማሳወቅ ነበር። የምን 3 ወር ነው? በቃ እኔ 3 ወር መታገስ አልፈልግም። እዚህ መምጣትም አልፈልግም። ለምንድን ነው የምከስሽ? ዶክመንት ከለከለችኝ መሰራበት በልና ክሰሰኝ። አረ ለምንድን ነው የምከስሽ? ቆይ ለምን በቃ መስራት አልፈልግም። በግድ ልታሰሪ ነው? መምጣት እኮ ሲጀመር አልመጣም። ከፈለግሽ ራሱ ዶክመንቴን ብቻ ስጪኝ። እኔ ሌላ ቦታ ስራ መስራት ፈልጋለሁ። ተናድጄ ነው ያልኩህ እንደዛ ያልኩህ። ሲጀመር ለምን ስትናደጂ ውለሽ ለምን አታርም? ይክሩ እኔ አገባኝም። በቃ እኔ አሁን ዶክመንቴን ሰተሽኝ ትርፍ ነገር አለም። አንቺ ለሌላ ሰው አብረሽ ላደገች እንደት የምታይሽ ልጅ ክብር ከሌለሽ
እኔ ለባዳ ታዲያ ምን በምን እርግጠኛ ሆናለሁ? ሴታ ሴት አይደለሁም ግን በቃ አልፈልግም። እኔ ትክክለኛ ማንነትሽን እኮ አሳይሽኝ። ሴታ ሴት አይደለም ትክክለኛ ማንነቴን አሳይተሽኛል። በቃ ማንነትሽን እንኳንም አወቅኩት እንኳንም ብዙ ሳልቀጥል እንትን አደረኩኝ። እኔ አሁን ዶክመንቴን እንድትሰጪኝ ነው ማቲ። እሺ አይመለከተኝማ። እኔ በቃ እሺ መስራት ካልፈለኩስ በቃ ዶክመንቴን ሌላ ቦታ ስራ ሌላ ሰው ሰራተኛ እስካመጣ ድረስ ተጣበቃለህ። እኔ በቃ መጨቃጨቁን አልፈልግም ይሁን በቃ እኔ አልፈልግም መቆየትም አልፈልግም። እኔ ዶክመንቴን እንድትሰጪኝ ነው የመጣሁት። አንቺ ባት ነው እኔ ከማቲ ልቀበላ ነበር የመጣሁት። እንድትሰጪኝ ነው በቃ እኔ ሌላ ቦታ ስራ መስራት ፈልጋለሁ። አሁን ሌላ ቦታም የምትሰራው የዛን ቀን ስሜታዊ ሁኜ ነው የተናገርኩት። በቃ አልፈልግም ይሁን በቃ ይቅርታሽን ተቀብያለሁ። ችግር የለውም ይቅርታው ይቀር። እሺ ይቅርታ በቃ መስራት አልፈልግም። አይ በግድ ነው የምለቀው ካልክ ዶክመንቱን አልሰጠም። የምታመጣውን ነገር አምጣ። ስጪ። ለምንረማ ስጪኝ። በዛ የራሴ ዶክመንት አለ ለምን አንቺ እንዴ ህጉ ነው ያለው። ህጉ ገደል ይግባ። ሲጀመር ማን ነው ይክሩ? ምንም አያገባኝም። በቃ እኔ የራሴ ዶክመንት እኮ ነው። ምን ማለት ነው? ዶክመንቱን ለምን አትሰጪኝም? እማት ዶክመንት ስጪኝ ዶክመንቱን የምሬን ነው። ስጪኝ በእናትሽ። ለምንድን ነው ከማሰጪኝ ጋር አይደለም ንግግር ካኔ ጋር። እሺ ዶክመንቱን ስጪኝ። እኔ መስራት አልፈልግም እኮ መስራት አልፈልግም። ስጪኝ። ለምንድን ነው ማሰጪኝ? ቆይ እማት ለምን ነው ማሰጪኝ? በእናትሽ ስጪኝ። ለምንድን ነው ማያገባት? በቃ መስራት አልፈልግም። እንግዲህ ታዲያ ሰብሬ ልግባ ልውሰድ። ሰብሬ ልውሰድ። ለምንድን ነው የምትሰብረው እኮ? ስጪኝ በቃ በጸባይ። እሺ በጸባይ ስጪኝ። እሺ ዶክመንቴ ስጪኝ። እኔ መስራት ፈልጋለሁ ሌላ ቦታ። ካንቺ ጋር መቀጠል አልፈልግም። እንደዚህ አይነት ጸባይ ያለሽ ጀመረ ካንቺ ጋር እኔ አሁን ካንተ ጋር እንደዚህ ተከራክሬ እስከ 3 ወር እንኳን ታገሰኝ ብለህ ልብሶቹን ምናምን ነገር አልሰራም። በቃ አልሰራም። በቃ ለዛ እወጣልሻለሁ። ስጪኝ። እኔ እሱን አለ የፈለገው ሄድልሻለሁ። ደግሞ ብር አለኝ። ብሩን እኔ የሰራሁበትን ብር ስጪኝ። አዎ ደሞዜን ስጪኝ። ነፃ ነው የሰራ የነበረው። እኔ አንቺን እያገዝኩሽ ነበር። ብርም እየጠየኩሽ አልነበረም። በቃ ብሩን ስጪኝ። ይቀመጥልኛል እኮ በቃ ስጪኝ። እሺ ብሩን ስጪኝ። አልፈልግም በቃ እሺ በቃ ስጪኝ። አሁን እፈልጋለሁ ስለማልመለስ ስጪኝ። በቃ እያገዝኩሽ ነበር። ኧረ እባክህ ጽድቅ አጫውት። እኔ ሲጀመር ብር ስለሚያስፈልግሽ ነው ማልቀበል። አንቺ ጋር ይቀመጥ ብልሽ ራሱ እሻት ነው። እሺ በቃ ብሩን ስጪኝ። ይጠራቀምልኝ ነው ያልከኝ። በቃ አንቺ ስለሚያስፈልግሽ ነው። በቃ እኔ ቢጠራቀም ስጪኝ በቃ ብሩን። አዎ ተንበረን ያለን በቃ አንቺ አስበሽ የፈለገ ነው። የሶስት ወር ያለብሽ በቃ ስጪኝ። የዚህ ወር ከፈለግሽ አትስጪኝ። ከፈለግሽ የሶስት ወር ውስጥ በቃ ስጪኝ። እሺ በቃ ብሩን እሺ በቃ ደስ ያለሽን ስጪኝ። አትፈልጊ ግን ስጪኝ። በቃ ልሄድ ነው። በቃ በአምስት ኖሮ ጀሚላ ጓደኛዬ ናት። በቃ ጠራችኛ እንደ ትልቅ ሰው ጠራችኝ። ለምንድን ነው የማያገባኝ? እንደ ትልቅ ሰው ጠራችኝ፣ እንደ ወንድም ጠራችኝ። አወራኋት። እሺ ብሩ ስጪኝና እሄዳለሁ። አልደርስም፣ ችግር የለውም። አንቺ ራስሽ እንዳትደውይ፣ ሲጨንቅሽ እንዳትደውይ። ትእዛዞች ምናምን መጨረስ ትችያለሽ በሌላ ሰዎች። አንተን አልገፋህም ብዬ እንደቀረው ታውቃለህ። አንተ ራስህ ጥሩ በቃ ጥሩ ነው እንደዛ አይደል? እሺ ገንዘብ ውስጥ ይሄድበት ሌላ ነገር አለ። ጭራሽ እንደሷ ብታደርጊኝ ሰው ጠብቄ አሁን ብታስቀይምኝ ሰው ማንነትሽን እኮ አወቅኩት። በቃ ከዚህ በኋላ አልሳደብኩም። በቃ ግልጽ ማንነትሽ ነው ማወቅም አለበት። ጀመረ ህዝብ ማወቅ አለበት ማንነትሽ ነው። ጭራሽ ዶክመንቴን አልሰጠም። በቃ ብር ስጪኝ። አዎ ብር ስጪኝ። አዎ ስጪኝ። ዶክመንቴን ወሰድኩ። ሌላ ቦታ እጄን ስመው ነው የሚቀበሉት። ብሩ ነው ወረወርሽ። እኔ ማለት ነው አንቺ እንደ ውሻ ማለት ነው እንደ ውሻ ይሄ ገንዘብ ማለት እኔ ጥቅም ላይ ኖሮ ይችላል ግን አይደለም። ብር ወረወርሽብኝ። በትክክል ነበር ሰራልሽ የነበረው። እንዲህ ነው እኔ እንዲህ ነው የሰራሁልሽ። እንዲህ ነው እንደ ቆሻሻ እንትመጪ ይሄን ሰርግ ደግሽበት ስትፈልጊ። እሺ ያንቺ በገንዘብ ምንም አይጠቅምልኝም። ልጆች እንደገና ዙሪያዬ ጨልሟል።
በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ